ዘረኝነትን ያመጣው ኢህአዴግ ብዬ አላምንም። በኢትዮጵያ ታሪክ አንዱ ጌታ አንዱ ባሪያ ተደርጎ ዘረኝነቱ ነበር። ነገር ግን ኢህአዴግ መዋቅራዊና ስትራክቸር ነው የሰራለት። ከዚያ በኋላ ያለፍንበት መንገድ አሰቃይ ነው። ይሄ ተደምሮ ችግሩ ብልጽግና ላይ ወድቋል። በብዙ መስዋዕትነት የብልጽግና ለውጥ ከመጣ በኋላ ብልጽግና የክቡር ጠቅላይ ሚኒስትራችን ወይንም የክብርት ከንቲባችን ፓርቲ አይደለም። ብልጽግና የልጆቻችን የህይወት ዋጋ ነው። በየአደባባዩ በስናይፐር ከላይ በአውሮፕላን የተቀጠቀጡበት በተለይም የኦሮሞ ወጣቶች 5000ዎቹ መቃብር የገቡበት አካላቸውን ያጡበት ፓርቲ ነው። የህዝብ ፓርቲ የመጣው በዚህ አይነት ለውጥ ነው ፓርቲው ማለት ነው። ይሄ ሲመጣ የለውጡ መምጣት ጥቅማቸውን የነካባቸው ሰዎች በግል ሰዎችን አደራጅቶ ሌሎች ችግሮችን እስከ መፍጠር ብዙ ችግር ውስጥ ገብተናል። ኢኮኖሚያዊ ችግር በተለይ ማህበራዊ መስተጋብራችንን በከፍተኛ ሁኔታ ለመበጣጠስ የተሰሩ ስራዎች እንዳሉ ሁላችንም በደንብ እናውቃለን። ነገር ግን በዚህ ችግር ውስጥ በጣም የተገረምኩት እኔ ራሴ ዛሬ ሰፈሬ ያለውን ነበር ማቀው አስተሳሰቤ በከፍተኛ ሁኔታ የተቀየረው። ይሄ ሁሉ ችግር እያለ ይሄ ሁሉ ተማሪ ተመግቦ ይሄ ሁሉ ተማሪ በልቶ ይሄ ሁሉ ቤት ተሰርቶ ይሄ ሁሉ ድሃ ረፍት አግኝቶ ማየታችን ሰላም ቢኖር የተሻለ ስራ እንደምትሰሩ ነው ያሳያችሁንና ስለዚህ ጉዳይ እናንተንም ልናመሰግናችሁ እንወዳለን። በጣም ትልቅ ስራ ነው የተሰራው። ድሃ ተኮር ስራ ብዙ ጊዜ አይሰራም። በታሪካችንም ደግሞ መግቦ ያስተማረ መንግስት የለንም። የድሃን ቤት አፍርሶ የሰራ መንግስት የለንም። ድሆችን አፈናቅሎ የራሱን ሰዎች ሁኔታ ያመቻቸ መንግስት እንጂ። ሌላው አሁን ያለንበት መሰረታዊ ችግር ምንድነው ካል ወደ እነዚህ ነው መጣው። አንዱ ችግራችን የፖለቲካ ፓርቲዎቻችን ይመስሉናል። ከያፓ ዘመን የራሳቸውን ትውልድ በሉ፣ በደርግ ዘመን የኛን ትውልድ በሉ። አሁን የልጆቻችንን ትውልድ ለመብላት የሚሰሩ የፖለቲካ ፓርቲዎች አሉ። ይሄ አንደኛ ቢታይ። ሌላው በጣም ያፈርኩት በእናንተው በዚህ በአዲስ አበባ ምክር ቤቱ ስትነጋገሩ የምገባ ላይ እንዴት የኦሮሞ ተማሪዎችን ትመግባላችሁ? በጀታችን ወደዛ ባክኗል የሚል እኛ ቆመን ከመረጥ ነው። ምርጫው ሲደረግ አንዱ ካስተባበሩት እኔ ነኝ። ከመረጥኩት ይሄን መስማቴ ዩኤስአይድ እና እኮ የቻይና ኤድ ሲረዱን እኮ የተራበኛን ሰው ለማብላት ነው። ሌላው ከውጭ ሀገር መጥቶ እያበላን ወንድሞቻችን ሲበሉ ህዝብ ወክለው ፓርላማ ቁጭ ብሎ ይሄን የሚናገሩ ሰዎች በምን አይነት ሁኔታ እንዳረማቸዋቸው አልገባኝም። ሌላው መርጦ አልቃሽ ናቸው። እዚህ ሀገር ያሉ ፓርቲዎች ትልልቅ ሰዎች መርጦ አልቃሽ ናቸው። የሆኑ እነሱ የሚፈልጉት ቡድን ሲሞቱ ንጹሃን ሞቱ ብሎ ይጮዋሉ። ሰው ሁሉ ንጹህ ነው። ሰው ሁሉ እኔ ለአባቴ የመጨረሻ ልጅ ነኝ። 17 ነን። እናቴ የምትወልደው 13 ነው። ያው ኦሮሞ በጉዲፈቻ ይታወቃል። ከዛ ውስጥ እኔና ታላቅ ወንድሜ ብቻ ነን ኦሮሞ ያገባን። ዘረኝነት አናቅም። አባቴ አማርኛ በአግባብ አይናገርም። እግሩን ሳጥበው እግሩ ላይ ቁስል ነበር። ምን ሆነ እነሱ ነው ሁሌ አይነግረኝም። መጨረሻ በጣሊያን ጦርነት እንደቆሰለ ሳውቅ ኃይለሥላሴ አፈናቅሏቸው የለ እንዴ ለምን ተዋጋ ስለው ኃይለሥላሴ ግለሰብ ነው ኢትዮጵያ እናቴ ነች አለኝ። የኔ አባት ነው። የኔ አባት ስኬት ለመሆኑ እዚህ አዲስ አበባ ያለው የኦሮሞ ፎቢያ እንዲህ ኦሮሞን መፍራት የኦሮሞ ጥላቻ በትክክል ተገንዝባችሁታል ወይ? ኦሮሞ በዚች ሀገር ግንባታ ላይ ድርሻ የለውም ወይ? ወደ ኋላ ከሄድን ሱሲኒዮስ ኦሮሞ አይደለም ወይ? ሌሎቹ ነገስታት ኦሮሞ አይደሉም? ኃይለሥላሴ ኦሮሞ አይደሉም ወይ? ታላላቆቹ ጀነራሎች ኦሮሞ አይደሉም ወይ? እቺን ሀገር በደንብ አጥንታቸው የገነቡ ኦሮሞ አይደሉም ወይ? ዛሬ ከየት መጥቶ ነው ቋንቋ ሲነገርና ባንዲራ ሲሰቀል ሀገር ሊያፈርሱ ነው ተብሎ የሚዘመርብን? ከየት የመጣ ነው? እኔ በብሔር ፖለቲካ አላምንም። በኢህአዴግ 9 ጊዜ ታስሬያለሁ። ከመልእክቴም የተነሳ ከአንዳንድ ጽሁፎቼም የተነሳ እማምነው ናሽናሊስት ነኝ። ይሄን የወረስኩት ከአባቴ ነው። ከእግዚአብሔርም ቃል እንደማስተምረው ሰባኪ እንደሆንኩ ሁሉ ሰው ሁሉ ሰው ነው። ብሔር ለእኔ ስነ ልቦና ነው። እኛ ቤት ውስጥ ያደገው ጎበና የሚባለው የመጀመሪያ አባቴ ልጅ ትግሬ ነው። አንደኛው አማራ ነው፣ አንደኛው ወላይታ ብሔረሰብ ነው። አማርኛ አይችሉም እነዚህ ሰዎች። ኦሮሞ እንደሆኑ ነው የሚያስቡት። ደማቸውን የተቀየረው ምናቸው። ስለዚህ አላምንም። በሰው ክቡርነት ነው ማምነው። ሌላው የሶሻል ሚዲያውን እንዴት ነው ኮንትሮል የምታደርጉት? ውጭ ሀገር ያለውን ኦኬ ኮንትሮል ልታደርጉት አትችሉም። በተለይ ማድጋ የሚባለው ጣቢያ አሁን በወለጋ እየተደረገው ያለ ጦርነት የጦር ስትራቴጂስት ጀነራል ሆኖ የሚመራው እኮ መምህር ተብሎ በአንድ ሃይማኖት ቤት ውስጥ የተቀመጠ ሰው ነው። ለምሳሌ በቀደም ዳውንሎድ ካረኩት ልናገር። ጎጃም ተኝተሃል፣ ሸዋ አንቀላፍተሃል፣ ወለጋ ተግባራዊ ስራ እየተሰራ ነው ብሎ አንገታቸው የተቆረጠ ከኢሜ እያለች የሞተች እናቷን የምትጎትት የ3 ዓመት ህፃን ልጅ ያማል። ይሄን ማየት በጣም ነው ያማል፣ ያሳማል። ወሎዎቹ ሰፈራ ውስጥ ሲያልቁ
ለሳምንታት አልበላው ሐኪም ቤት ሁሉ ገብቻለሁ። አሳዝነውኝ እነዛ ያለቁ ሰዎች። እነዚህ ሚዲያዎች እንዴት ነው ኮንትሮል የሚደረጉት? በሁለት ካርድ የሚጫወቱ ሚዲያዎች አሉ። ለምሳሌ መንግስት እነሱ የሚጠሉትን ኃይል ሲመታላቸው የህግ ማስከበሩን ስርዓት ትግራይ ለማስፈጸም ሲገባ የሸኔውን ኃይል ሲመታ ይደግፋሉ። መንግስት ስርዓት ለማስከበር ሌላውን ልክ አይደለም ሲል በመንግስት ላይ ፊታቸውን የሚያዞሩ ሀገር ውስጥ ያሉ እነዚህ ሚዲያዎች በደንብ ታይተዋል። ሌላው በዚህ አጋጣሚ መናገር የምፈልገው በአዲስ አበባ አሁን ያለው ችግር አዲስ አበባ መቼም የጄኖሳይድ የሚባለው ዘር ማጥፋት ብዙ አይነት ነው። እኔ አርሲ ብወለድም የቱለማ ኦሮሞ ነኝ። ንፋስ ስልክ ላፍቶ ክፍለ ከተማ 21 ዓመት ኖሬያለሁ። እዛ አካባቢ ያሉ ገበሬዎች እንዴት እንደተነቀሉ እንዴት ርስታቸውን እንዳጡ አባ አያንቱ የሚባሉት ሰው የማህበር ቤት ጥበቃ ዘበኝነት ሲጠብቁ ነው በሳምባ በሽታ የሞቱት። ለ14 ሄክታር ከእጃቸው ላይ ተወስዶ ዛሬ 90% ያ ገበሬ የለም። ሳይለንስ ጄኖሳይድ ተካሂዶበታል። ከአካባቢው ላይ ተፈናቅሏል፣ ጠፍቷል። እድል ተገኝቶ ደግሞ በልጆቹ ደምና አጥንት መስዋዕትነት እግር እጃቸው መቆረጥ እድል አግኝቶ ሲመጣ ሌላውን ከገፋ በመጀመሪያ የምንጋፈጠው እኛ ነን። ዘረኝነት ኃጢአት ነው ብዬ ነው የማምነው። ዘር ግን ኃጢአት አይደለም፣ መጽሐፍ ቅዱሳዊ ነው፣ አምላካዊ ነው። አማራ ለመሆን ሰው ማመልከቻ አላስገባም፣ ኦሮሞ ለመሆን ማመልከቻ አላስገባም። የአማራ አጠገቤ መኖር ለእኔ ስጋቴ አይደለም፣ ውበቴ ነው። እኔ የአማራን ሕዝብ በጣም ነው ማከብረው። በደርግ ጊዜ ውትድርና ዘምቼ ሊማሊሞ ተራራ ላይ ወድቄ ራሴን ስቼ አንድ አማራ ናቸው ተሸክመው 21 ቀን ቤታቸው መግበው የዛሬ ህይወቴን ያስቀጠሉኝ። የዛሬ ህይወቴ የቀጠለው ፊደል ያስተማሩኝ የአማራ መነኩሴ ናቸው። ነገር ግን በብሔር ስም የተደበቁ በኢትዮጵያዊነት ስም የተደበቁ በተለይ አደራን ለሚፈልገው ከብሔር ጽንፍ ይልቅ አሁን ግራ እያጋባን ያለው የኢትዮጵያዊነቱ ጽንፍ ነው። በኢትዮጵያዊነት ጽንፍ ስር የተደበቁት ኢትዮጵያዊነት አንድ ብሔር፣ አንድ ሃይማኖት፣ አንድ ቋንቋ እንደሆነ ሊነግሩን የሚፈልጉት ኢትዮጵያዊነት ህብረ ብሔራዊነት 80 ምናምን ቋንቋና ባህልና ሃይማኖቶች የያዘ ብዬ ነው ማምነው። እነዚህ ነገሮች ላይ ምን ያህል ስራ ሰርተዋል? ሌላ ባንዲራ ምን አለ? የ11ዱም ክልል ባንዲራ ቢሰቀል ምን ችግር አለ? ሌላው መጠየቅ ፈልገው አዲስ አበባ ከሰማይ ነው እንደወረደው? አዲስ አበባ ሲሰፋ የኦሮሞ ገበሬ እየተነሳ ነው የሰፋው። መሬቱን ከሰጠ ለመሬቱ ጊዜ ኢትዮጵያዊነት ከሆነ ለዝማሬውና ለቋንቋው ጊዜ ለምንድን ነው ኢትዮጵያዊ መሆን ያቃተው? ምንድን ነው ችግሩ? መሬቱ ጊዜ ኢትዮጵያዊነት ነው። መሬትን አትንኩ ቢል ጽንፈኛ ዘረኛ ይባላል። ቋንቋዬን ልዘምር ሲል ጽንፈኛ ዘረኛ ይባላል። ይሄ ነገር ካልተስተካከለ ቅድም ታነሱት እንደነበሩ ሀገር ለማፍረስ ለሚፈልጉት ኃይሎች ትልቅ በር ይከፍትላቸዋል። የህዝብ ጥያቄ መመለስ አለበት። ብልጽግና ማድረግ ያለበት ነገር ብዬ የምናገረው ብልጽግና የእናንተ የምትመሩን ወንድም እህቶቻችን ጉዳይ አይደለም፣ የልጆቻችን የህይወት ጉዳይ። ውስጣችሁን በደንብ ብትፈትሹ እናንተም ጋር በሁለት በሶስት ካርድ የሚጫወቱ አንዳንድ አመራሮች በእኛ ክፍለ ከተማ እኔ ባለሁበት አሁን ለውጡ ሲመጣ የኦሮሞ ቄሮን መዋቅር ማፍረስ አለብኝ ብሎ ተነሳን። መሪው በሳል ስለሆነ በዚህ አጋጣሚ አቶ ሙሉነን ላመሰግን እፈልጋለሁ። በሳል ስለሆነ ልጆቹን በተለየ ጥበብ ይዞ እኛም ሽማግሌዎች ረድተነው ጉዳዩ ፈረሰ። የትኛውን ቄሮ ደም አጥንቱን ገብሮ አሁን ብልጽግናን የሚደግፈው ለብልጽግና የሚሞተው ትናንሽ ነገር ይዞ መሬት ስለቆፈረ እነዚህ ቢፈተሹ መዋቅር ውስጥ ሁሉም የየራሱን ለመዘርጋት ሲሰራ እንመለከታለን። ሌላው ባህላዊ የግጭት አፈታቶችን መንገድ ብትጠቀሙ፣ ሃይማኖት አባቶችን ብትጠቀሙ። ሁለት ሀገር የለንም። እኔ በብሔርና በሃይማኖት ግጭት ዙሪያ ባለሙያ ነኝ። በጣም የምናገረው ነገር በየስብሰባው የብሔርና የሃይማኖት ግጭት አሸናፊ የለውም። ልጅ ሲሞት አባት ሲሞት ልጅ ነው የሚተካው። ምናልባት ታሪክ አለን ረጅም ነን አንፈርስም ካላችሁ ከሲሪያ የበለጠ ታሪክ የለንም። ታላቅ አገር ናት። ቅድመ በብሉይ ኪዳን የምትታወቅ አገር ናት። ነገር ግን ዛሬ ልጅ አልባ ቤት አልባ ንብረት አልባ ወጥቶ በጎዳናዎቻችን ላይ ይለምናሉ። ከነሱ ካልተማርን ከየትም አንማርም። ሌሎች በሰሜን አፍሪካ ሀገራት እነ ሊቢያን ማየት ይቻላል። ቀሬና ተብለው ጥንት የተጠሩ ዛሬ ፈራርሰዋል። እሴታችንን ለመጠበቅ ምን እናድርግ ነው? መንግስት ብቻውን ይሄ የብዙ መቶ ዓመት ድምር ችግር የወደቀበትን ሀገር መለወጥ አይችልም። ሰላም የሚጀምረው ከቤቴ ነው። እኔ ለልጄ ከምነግረው ነው፣ ከማስተምረው ነው። ስለዚህ እያንዳንዳችን እዚህ ከምንናገረው ልክ ተግባራዊ እንሆን። የሃይማኖት አባቶች ስነ ምግባርን በደንብ አስተምሩን። አባገዳዎች ባህላዊ እምነት የምትከተሉ በሙሉ ሀገር አልባ ከሆነን ይሄ ሰላም ከእጃችን ከወጣ
መልሰን ሜንቴን ለማድረግ ዋጋ ያስከፍለናል። እነዛ ሀገራት መመለስ አቅታቸው እስካሁን ፈርሰዋል። ስለዚህ የጽንፈኛ የሚባለው ቡድን ስሙ ቢጠቀስ ወንድሜ ከሆነ ለሀገር መፍረስ ምክንያት የሚሆን ከሆነ አሳልፌ ለመስጠት ቃል ኪዳን ገብቼ ነው መውጣት ያለብኝ። ምክንያቱም ከአንድ ወንድሜ ይልቅ ብዙሃን ሚሊዮኖች የሚኖሩበት ሀገር ይበልጥብኛል ብዬ ስለማስብ። በተረፈ የጀመራችሁት እንቅስቃሴያችሁ በጣም ጥሩ ነው። አበዛው መሰለኝ። አመሰግናለሁ። አባይን ያላየ ምንጭ ያመሰግናል ይላሉ አባቶቻችን። የቀድሞውን ስርዓት ያላየ ይህንን የሰላም ጊዜ የፍቅር ጊዜ ሊያደንቅ ይገባል። እንግዲህ ከንቲባችን እኔ አዲስ አበባ ከተማ ነው የተወለድኩት፣ ኮልፌ ቀራኒዮ። በጣም ብዙ ከንቲባዎች ተሹመዋል። እንደዚህ ወደ ህዝብ ወርደው የሚሰሩ ከንቲባ አይተን አናውቅም። ስለዚህ ያለውን ነገር ልናደንቅ፣ ያለውን ነገር በበጎ ነገር ልንቀበል ይገባል። ስለዚህ በልጆቻችን ህይወት ላይ ልንሰራ ይገባል። የሃይማኖት አባቶች በባንዲራ ጉዳይ ፍቅር ካለን፣ አንድነት ካለን አያጣላን። የኦሮሚያ ባንዲራ ቢሰቀል ምንም ችግር የለውም፣ ምንም ይጎዳ ነገር የለውም። መልካምነት ካለ ቢዘመርም መዝሙሩ ችግር የለውም። ቀና ከሆነ የነገይቱ የኢትዮጵያ ከንቲባ የምትሆኑ ተማሪዎች ቆም ብላችሁ ልታስተውሉ ይገባል። ሀገራችን ኢትዮጵያ እንዳትፈርስ፣ ወደ ተሻለ ደረጃ ሀገራችን እንድትሻገር ስራ እየተሰራ ነው ያለው። ማን ነው ምግብ የሚመግበው? እስቲ አስቡ። ወርዶ ታች ማን ነው የሚያበላው ዛሬ በዚህ በመከራ ዘመን? ስለዚህ በተማሪዎቹ ላይ እኛም የሃይማኖት አባቶች ስራ ልንሰራ ይገባል። ወርደን ልጆቻችን ልንመክር ይገባል። ከሃይማኖት ተቋማት ውጪ የሆነ ወጣት አይኖርም፣ እርግጠኛ ነው። ስለዚህ እንደዚህ የሚያደርጉ አንዳንድ መምህራንም ሊኖሩ ይችላሉ። ከኛም ከሃይማኖት ተቋማት ውስጥም እኮ ችግር ሊኖር ይችላል። ስለዚህ ይሄንን ማስረ ልጆቻችን ኦሮምኛ ቋንቋ ቢማሩ መልካም ነው፣ ምንም ይጎዳ ነገር የለውም። በኦሮምኛ ወንጌል ብንሰብክ ብናስተምር በቀናና ነው ሊታይ የሚገባው። እንደገና ድንጋይ መወርወር፣ እኔ በጣም የሚያሳዝነኝ ነገር ሰው ሀሳቡን በነፃ መግለጽ ሲቻል ድንጋይ መወርወር፣ ተቋማት ማበላሸት፣ መስታወት መስበር፣ ይሄ እጅግ በጣም የሚያሳዝን ነገር ስለሆነ ትኩረት ተሰጥቶት ስራ ሊሰራ ይገባል። ከዚህ ቀን ጀምሮ ማለት ነው። እኛ ጎበዞች ከሆንን በድህነት ላይ ነው ልንዘምት የሚገባው። ጀግንነትም ብለው ይሄንን እንጂ አባቶቻችን ያስተማሩን በፌስቡኩ ስነ ምግባርም አይደለም። ተማሪዎቻችን በእውነቱ የነገይቱ ኢትዮጵያን ለመረከብ የምትፈልጉ ከሆነ እግዚአብሔርን ፈርታችሁ ፈጣሪን ፈርታችሁ ወደ ሰላማዊ የትምህርት ሂደታችሁ እንድትማሩ እናሳስባለን። እንደ ሃይማኖት አባት ተቀነባብሮ ታስቦ ተጠንቶ የተቀመጠ አጀንዳ ነው። ምክንያቱም የአጀንዳው ባለቤት ማን ነው? ሌባ ነው። ስሙን ለምን ክቡር ጠቅላይ ሚኒስትር ብለውታል? ማቆላመጥ፣ የሌባን ስም ማቆላመጥ አስፈላጊ አይደለም። ምንድን ነው የሚፈልገው? የሚፈልገውን ነገር ወይም ስልጣን ነው ወይም ገንዘብ ነው። ያንን ዓላማው ለማሳካት የማይነካው ስቴፕ የለም። ክብር ተሰብሳቢዎች ይህን መዘንጋት የለብንም።